ሽመልስ ብዙአየሁ ይሄን ማዘጋጀት መጨረስ ነበረባችሁ አለ አምባሳደር ልከናል አምባሳደር እንዴ ለማን ነው ሁሉም አለ እኮ አቅርቧ አንድ ዶክተር አብዱልሃብ ምክትሉ አንተ አይደለም አምባሳደር እዚህ ላይ ምክንያቱም እኛ ልከን ጨምረን ሁሉ አዘጋጅተን እናቀርባለን ብሎ ነበር ትናንትና ዶክተር አብዱልሃብ ስለዚህ አሁን ማቅረብ መቻል አለበት ባለቀ በ11ኛ ሰዓት ሊቀመንበሩ የለው ማለትም አግባብ የለም ስለዚህ ባለው ተወካይ ምክትሉ ቢያቀርብ ጥሩ ነው ዶክተር አብዱልሃብ አሰማኝም የለም እንደሱ ዶክተር አብዱልሃብ ማይክን ክፈት ሰማችሁ አሁን ይሰማል ኦኬ እየደወልኩለት ነው እንዲልክልኝ እንትኑን ሪፖርት ቪዲዮአችሁን ክፈቱ አሁንም ቪዲዮ ያልከፈታችሁት አሰናብታችኋለሁ ቪዲዮአችሁን ክፈቱ ያስፈራል እንደ ቪዲዮ መክፈት መልካም እሺ የሚቀጥለው ያው የቀድሞ ቦርድ አባላትን ማመስገን የሚል ነው የቀድሞ ቦርድ አባላትን ማመስገንና እውቅና መስጠት ይገባቸዋል ያው ወደ ኋላ አካባቢ የተዳከሙ መምጣት ነገር ይታያል ልክ አሁን ያየነው አይነት መዝረክረክ አልፎ አልፎ ይታያል ይሁንና ያሉት አንዳንድ ድክመቶች ትልቆቹን አስተዋጽኦች ትልቆቹን ገንቢ ማዎች ጠንካራ ጎኖች መሸፈን የለባቸውም ይሄ የፈቃደኝነት ስራ ነው በፈቃደኝነት ህዝብን ማገልገል ነው ጊዜያቸውን ሰውተው ሲያስፈልግ ገንዘባቸውንም ጨምረው ጉልበታቸውን ዕውቀታቸውን አሰልፈው ነው ይህንን አገልግሎት የሰጡት ተገልጋዩ ቀላል ይመስለዋል በኮሚኒቲ ውስጥ ማገልገል ከኮሚኒቲ ጋር ዲል ማድረግ በጣም ቀላል ነገር አምባሳደር አሁን ልኮልኛል ላቅረው የጀመርኩትን ልጨርስ እሺ ከኔ በኋላ ታቀርባለህ ቀላል ስራ አይደለም እንደውነቱ ከሆነ አንዳንዱ ማህበረሰባችን አንዳንዱ ዜጋችን በራሱ ጥፋት የፈጸማቸውን ስህተቶች ሁሉ የደረሰባትን ጉዳት ሁሉ በኮሚኒቲ ወይም በኤምባሲ እንዲሸፈን እንዲካካስ ይፈልጋል ቀላል ስራ አይደለም ኮሚኒቲ ውስጥ ያሉ ሰዎች እንዴት እንደሚውሉ እኔ በአይኔ አይቻለሁ ያው አብሬያቸው ስለሚውል ሲባክኑ ነው የሚውሉት በየፖሊስ ጣቢያው በየእስር ቤቱ በየሆስፒታሉ አንዳንዴም በየኢጃዛ ቤቱ ሲመላለሱ ነው የሚውሉት ከከተማ ወደ ከተማ በቀን 2 ጊዜ ሌሊትም ሳይቀር ብዙ ችግር እየደረሰባቸው በዚህ በበሽታም የተያዙ አሉ ፎርዛት ማተር ለህዝቡ አገልግሎት ለመስጠት ላይታች ስሉ በዚህ በሽታ የተጠቁም አሉ ስለዚህ ያለፉት የኮሚኒቲ አመራሮች እውነት ለመናገር ከልባቸው ህዝባቸውን የሚወዱ መሆናቸውን በተግባር አረጋግጠዋል በአፍ አይደለም ብዙዎቻችን በአፍ ነው የምናወራ ሀገራችን እንወዳለን ዜጎቻችን እንወዳለን
በአፍ ነው ብዙዎቹ የሚያወሩት ብዙዎቻችን የምናወራው እነዚህ ሰዎች ግን በተግባር አሳይተዋል ኑ በተባሉ ቁጥር በተባሉ ጊዜ እኩለ ሌሊትም ቢሆን ከቤታቸው የተነሱ የተጠሩበት ቦታ ድረስ በመምጣት ለህዝቡ አገልግሎት ሰጡ ነው የኖሩት ድፍን 2 ዓመት አብረን ሰርተናል እነሱ ኤግዛክትሊ ሲመረጡ ነው እኔ የደረስኩት በከፍተኛ መግባባት በከፍተኛ መደማመጥ በመተማመን በስምምነት በታዛዥነት ጭምር አንዳንዴም ትዕዛዝም ነው የምንሰጠው ይሄን አድርጉ ያው የራሳችን ጉዳይ አይደለም የግላችንን አይደለም ለህብረተሰቡ የሚጠቅም ነገር ነው ይሄን አድርጉ ስራቸውን አፌክት እያደረጉ ፋሚሊ የቤተሰብ ጊዜያቸውን ጭምር እየሰው በርካታ ስራዎችን ሲሰሩ ቆይተዋል ትልቅ ክብር ይገባቸዋል ትልቅ ምስጋና ይገባቸዋል ሀገር ወዳድነታቸውን ህዝብ ወዳድነታቸውን ወገናዊነታቸውን በተግባር አረጋግጠዋል ይሄን አረጋግጥላቸዋል ሁለተኛ እኔ ከ20 ዓመት በላይ ከኮሚኒቲ ጋር ሰርቻለሁ በተለያዩ ሀገሮች አፍሪካ ውስጥ ባሉ ኢትዮጵያ ኮሚኒቲ ማዕከለኛ ምስራቅ ባሉ ኢትዮጵያ ኮሚኒቲ ብዙ ጊዜ ሰርቻለሁ ብዙዎቹ የኮሚኒቲ ማህበራት የንግድ ተቋማት ናቸው ለኮሚኒቲ መሪዎች ህዝቡ ችግርን ተፈቱልኛላችሁ ብሎ መርጧቸው ባጭር ጊዜ ወደ ንግድ ተቋምነት ቀየረው የራሳቸውን ጥቅም የሚያሳድዱበት የመረጧቸውን ችግረኛ ወገኖቻችንን አቢዩዝ የሚያደርጉ ከነሱ አፍ እየነጠቁ እነሱ በብዙ መንገድ ለጥቅሞቻቸው የሚቆሙ ኮሚኒቲዎች ብዙ ቦታ አጋጥሞኛል እናንተም ታውቃላችሁ ብዙ ጊዜ እዚህ ሀገር የኖራችሁት በኮሚኒቲ አማካይነት ምን ስለርስባችሁ እንደነበረ ታውቃላችሁ እኔ ለመጀመሪያ ጊዜ ንጹህ እጁን ገብቶ ንጹህ እጁን ያወጣ ያለ የኮሚኒቲ አመራር ያየሁት አሁን ነው በዚህ ከፍተኛ ምስጋና አቀርብላችኋለሁ አንድም ቀን የራሳቸውን ጥቅም በኮሚኒቲ ስራ በህዝብ አገልግሎት ስም አንዳች ጥቅም ያላገኙ በንጹህ እጃቸውን ታጥበው እንደገቡ ንጹህ እጃቸውን ታጥበው እየወጡ ያሉ አልደረሰልንም እንጂ የኦዲት ሪፖርቱ በፌደራል ኦዲተር ጀነራል ኦዲት እንዲደረግ የህዝብ ገንዘብ ስለሆነ ኦዲት እንዲደረግ ከፌደራል ኦዲተር ዋና ኦዲተር ጋር እየተነጋገርን ያለ ነው አልደረሰልንም እናቀርብ ነበር አሁን እዚህ ማቅረባችን ግን አይቀርም እኔ እስከማውቀው ድረስ ያው የሚወጣውን ገንዘብ በጋራ ነው የምንፈርመው ኮሚኒቲ ቦርዱና ኤምባሲው በጋራ ነው የሚፈርመው አንዳች የማይታመንበት ወጪ ያልታመነበት የሚያጠራጥር ወጪ ሳያደርጉ አንዳች ህጋዊ ባልሆነ መንገድ ሳያስገቡ ወይም ሳያስወጡ ንጹህ ስማቸውን ይዘው እየወጡ ያሉ የኮሚኒቲ አመራሮች ለመጀመሪያ ጊዜ ያጋጠመኝ ስለሆነ ከፍ ያለ ክብርና ምስጋና ላቀርብላቸው እወዳለሁ ሊመሰገኑ ይገባል ሶስተኛው በተለይ ባለፈው በኮቪድ መከሰት ከመጋቢት እስከ ሰኔ አካባቢ ድረስ 3 ወር በተከታታይ በየዕለቱ የዚህ አይነት ስብሰባ እናደርግ ነበር የቦርዱና የኮቪድ-19 ኮሚቴ አቋቁመን በጋራ ሰፊ ሞቢላይዜሽን ስራ ይሰራ ነበር 3 ወር በተከታታይ በየዕለቱ every night every evening ስለዚህ እነዚህ ሰዎች የግል ህይወታቸውን የቤተሰብ ህይወታቸውን አፌክት አድርገው ስራቸውንም ጭምር የረፍት ጊዜያቸውን ቁጭ ብለው 3 ሰዓት 4 ሰዓት ድረስ እስከ እኩለ ሌሊት ድረስ እንሰራ ነበር ይሰሩ ነበር እንደዛ ባይሆን ኖሮ ከፍተኛ ውርደት ነበር የሚያጋጥመን
ስለዚህ ይሄ ኮሚኒቲ እዚህ ያለውን ህዝብ እዚህ ያለው ወገናችንን ከከፍተኛ ውድቀት ከከፍተኛ ውርደት ሀገራችንን ከከፍተኛ የገጽታ ብልሽት ያዳነ ነው ለማለት ይቻላል። እነዚህ ትልልቆቹ ናቸው። ሌሎች በርካታ ጠንካራ ጎኖች መጥቀስ ይቻላል። ወደ 15 አካባቢ ናቸው። ከ15ቱ ከአንድ ወይ ከሁለት ጊዜ ያላየናቸው ሰዎች ሊኖሩ ይችላሉ። ነገር ግን አብዛኞቹ ከ15ቱ 10 ያህሎቹ ወጣ ገባን ቢኖር ከ10ዎቹ ደግሞ ቢያንስ 7-8 የሚሆኑት በቋሚነት ይሄንን የህዝብ አገልግሎት ሲሰጡ የቆዩ ናቸው። ስለዚህ እኔ ምንም ማቴሪያል ቢሸለሙ ላበረከቱት አስተዋጽኦ ተመጣጣኝ ነው ብዬ አላስብም። ወርቅ አልማዝ ከምን የተሰራ ዋንጫ ቢሸልማቸው እውነት ለመናገር አገልግሎታቸውን ይመጥናል ብዬ አላስብም። ግቡ ባለበት ቦታ ሁሉ እየገቡ ትልልቅ ኢቨንቶችን ትልልቅ ስራዎችን ሲሰሩ የቆዩ ከፍተኛ ክብርና ምስጋና ይገባቸዋል። ስለዚህ የሚቀጥለው ተመራጭ ኮሚኒቲም የነሱን ፋና በመከተል ከሀገሩ ከቤተሰቡ ከወገኑ ተለይቶ እዚህ የሚኖረው ሆድ የባሰው በከፍተኛ ችግር ውስጥ የሚኖር ወገናችንን ለማገዝ የደረሰባቸውን ጉዳት በመጋራት ለምን አዘጋም ማይክ ላበረከቱት አስተዋጽኦ ያው የነሱን ፋና በመከተል የነሱን ዱካ በመከተል አዲሱም ኮሚቴ አዲሱም ቦርድ ይህንን ተመሳሳይ አገልግሎት እንዲሰጥ የተሻለም እንዲያደርግ አደራ እላለሁ። ያው ከመሐከላችን ስንሰው እንደሚመረጥ እነማን እንደሚመረጥ ባይታወቅም ያው ከዚሁ ስለሆነ የሚመረጡት አደራዬን በዚሁ ሰጣችኋለሁ። ትልቅ ኃላፊነት ነው። የሃይማኖት ጉዳይ ሳይመጣ የፖለቲካ አመለካከት አቋም ጉዳይ ሳይመጣ በሰውነቱ ብቻ ማን ነው ከየት መጣ ነው ከየት መጣሽ ነች ሳይባል በሰውነታቸው በወገንነታቸው በኢትዮጵያነታቸው ብቻ ከፍተኛ ድጋፍ በከፍተኛ እገዛ ሲያደርጉ የቆዩ ስለሆነ እናንተም ቀጣይ ተመራጮች ይሄንኑ እንድታከናውኑ አደራ እላለሁ። እናንተም ያለፉትን አሁን